አዳይ ድራማ ክፍል 42 ሰራተኛዋ አዳይ በሶስት ወንዶች ትፈቀራለች ወይም ተፈቅራለች። ባርኮት፣ ዴቭ፣ አንድ ውጪ አንድ ልጅ ከቤታቸው ውጪ። አዳይ እንግዲህ ያው ሰራተኛ ናት። ሰራተኛ ሆና በቃ በጸባዩዋ ነው ሁሉም ሰው የተማረከው። ለሰው ክፉ አታስብም። ስራዋን በስነ ስርዓት ትሰራለች። ሰውን ታክብራለች። ፍቅር እንኳን ዴቭን ስለምትወዳት ዴቭን ቀማሽብኝ ብላ በጣም ብዙ ነገር ታደርግባታለች አዳይ ላይ ማለት ነው። እጅግ በጣም ብዙ ነገር ነው የምታደርግባት። ብዙ አይነት ተጽዕኖ ነው የምታሳድርባት። በቃ ከዛ ቤት እንድትወጣ በቃ የሆነ በጣም ብዙ ትጠራለች። ነገር ግን ዴቭ ከጎኗ ከአዳይ ጎን ስለሆነ ያው አዳይ እስከ ዛሬ ድረስ እዛ ቤት አለች ማለት ነው። አዳይን ዴቭ በጣም ይወዳታል። ነገር ግን አዳይም ዴቭን ትወዷለች በልቧ። ነገር ግን አትናገርም። በጣም ጥንቁቅ ናት። ምክንያቱም ፍቅር ዴቭን ስለምትወደው፣ አዳይ ደግሞ ዴቭ ብዙ ጊዜ በቃ እኔ አፈቅርሻለሁ፣ እወድሻለሁ፣ አንቺ ግን ንገሪኝ፣ ደበቅሽ፣ ፍቅርሽን ግለጽልኝ ብለው ብዙ ጊዜ ይናገራል። እሷ ግን ቁጡብ ነገር ናት። ዛሬ ተናግረ ነገ እንዳልጸጸት ብላ አትናገርም። ምክንያቱም ተናግራ እሱን በቃ ተስፋ ሰጥታ እንዲጎዳም አታደርግም። እሷም ደግሞ በቃ ላስብበት፣ ብዙ ነገሮች ከፊታችን አለ ነው የምትለው። ብዙ ነገር የማስተካክለው ነገር ብዙ ነገር አለ ነው የምትለው። እና ከእሷ ምንድነው ትምህርት የምንወስደው? ቶሎ አትወስንም ማለት ነው አዳይ። ብዙ ጊዜ ሴቶች ቶሎ እንወስናለን። በቃ የፍቅር ጥያቄ ሲጠየቅ ወዲያውንም ቶሎ እንወስናለን። በጓደኝነት ብንኖረን እንኳን አንድ ነገር ብዙ ነገር በቃ እናወራለን። የልባችን ያለው ነገር ምንም ምስጢር ሳይቀራ እንፈለፍለዋለን። ከአዳይ ግን ስንማር አዳይ ቁጡብ ናት። ስለ አዳይ ስለ ቤት ሰራተኝነት እንጂ ስለ ሌላ ነገር እንትን አትልም እሷ። እና በጣም ጸባይ ያላት፣ ስለዛ ነው የተወደደችው። እንግዲህ ቤቱ እንግዲህ የፍቅር ነው። የፍቅር የቤተሰቦቿ ቤት ላይ ነው። ዴቭም አሉ ያለችው የነሱ በሰራተኛ ሆና ዴቭ ነው አዳይ ገባችው። ዴቭም ደግሞ ያው ቤቱ አይደለም እና ፍቅር ያው ወደዋለች ዴቭን። ዴቭ ደግሞ አልወዳት። ለምንድነው? ፍቅር ተንኮለኛ ናት። ለሰው ክፉ ነገር ታስባለች። ስለዚህ አልተወደደችም ማለት ነው። እና ብዙ ጊዜ ወይ ሀብታም ስለሆነን ወይም በቃ ገንዘብ ስላለን አይደለም ጸባያችን ነው የሚያዝነው። ብዙ ሰው ጸባያችን፣ ውስጣችን፣ ልባችን ነው እንትን የምለው እና ባርኮትም ይወዳታል አዳይን። ግን ባርኮት ያው ከዴቭ ጋራ ስላልተስማሙ በአዳይ ምክንያት ለጊዜው ቤት የለም ወጥቶ ሄዷል። አዳይ ጸባይዋ ጥሩ ስለሆነ ለሰው መልካም የምታደርግና ታዛዥ ስለሆነች ክፉን ላደረገው ሰው ክፉን ስለ ክፉ አስጸያፊ ነገር ስለማትመልስ እሷ ትወደዳለች ማለት ነው። እና ምን ጊዜ መልካም ነገር ካደረገን እንወደዳለን። እንግዲህ ኤላና ለምለምም ያው ኤላ ሌላ ሀገር ሊሄድ ስለሆነ ትንሽ ተኮራርፈዋል። ግን የእነሱ ፍቅር የሚቀጥል ይመስላል። ብዙ ጊዜ ሁለት ጥንዶች በጣም ከልባቸው ከተዋደዱ የትም ቢሆን ይገናኛሉ ማለት። ፍቅር ካለ፣ ስሜት ካለ መቼም ቢሆን መገናኘታቸው አይቀርም። ለጊዜ ተጣልተዋል። ምክንያቱም ሌላ ጠላቻ ሳይሆን ኤላ ሌላ አሜሪካ ስለሚሄድ አባቱ ጋር እሷ ልትሄድ ነው ብላ ለጊዜ ተኮራርፏል። እና የእነሱ ፍቅር ደግሞ የሚቀጥል ነው የሚሆነው። እና ፍቅርም ያው ክፉ ነገር እያደረገች እንግዲህ አዳይን መጨረሻ ላይ እንግዲህ ለዴቭ አሳልፋ ልትሰጥና ዴቭ አዳይን ይዞ ከቤቱ እስከዚህ ቤት ይወጣል ብዬ ነው የማስበው። እንውጣ፣ እንሄድ፣ ራሳችን ኑሮ እንኖር እያላት ነው። አዳይ ግን በቃ በራሴ መለወጥ እፈልጋለሁ ብላ ለተለያዩ አልወሰነችም። ይሄ በጣም ደስ የሚል ነገር ነው።
ብዙ ጊዜ ሴቶች ወንዶች ስላፈቀሯቸው ሌላ ቦታ ሄደን እንኖር ላግባሽ ምናምን ስሏቸው እሺ ብሎ ጨርቃቸውን ጠቅልለው ይሄዳሉ። ነገር ግን ደግሞ በኋላ ላይ ቢጣሉ ጨርቃቸውን ጠቅልለው ነው የሚመለሱት። ምክንያቱም የራሳቸው የሆነ ነገር መኖር አለበት። በኋላ ትዳር ላይ ቢጣሉ ቢለያዩ የሚገቡበት ቀዳዳ መኖር አለበት እላችኋለሁ። እንግዲህ ሰላማችሁ ባላችሁበት ይብዛ። የብርሃን ሚዲያ ቤተሰቦች ሰብስክራይብ በማድረግ ቤተሰቡን ቀጣዩን ክፍል ይዘንላችሁ የምንመጣ ነው የሚሆነው። ሰብስክራይብ ላይ ሼር በማድረግ ቤተሰቡ ነው። ሰላማችሁ ይብዛ። ሀሳባችሁን ኮሜንት ላይ አድርጉ። ፊት አዳይ ለማን ትሆናለች?